ደም የቀላቀለ ሽንት ምክንያቶቹ ምን ሊሆኑ እንደሚችሉ ልንገራችሁ። ሰላም እንዴት ናችሁ? ዶክተር ዳናይት ነኝ። ሽንታችን ደም ሲቀላቅል ፒንክ ወይም ደግሞ ሮዛማ ሊሆን ይችላል፣ ቀይ ሊሆን ይችላል። ብዙ ጊዜ ደግሞ የሚገለጠው ኮካኮላ ከለር ወይም ደግሞ ሻይ የመሰለ ከለር ሊይዝ ይችላል። ከምክንያቶቹም ውስጥ የመጀመሪያው ዩቲአይ ወይም ደግሞ ዩሪናሪ ትራክት ኢንፌክሽን የምንለው የሽንት ቧንቧ ኢንፌክሽን ነው። ታዲያ ከዚህ ደም ከቀላቀለ ሽንት ጋር ተያይዞ ሽንት ሲሸና ማቃጠል፣ ቶሎ ቶሎ የሚመጣ ሽንት እንዲሁም ደግሞ ሽንት ማጣደፍ የመሳሰሉት አይነት ችግሮች ካሉ ይህ ከሽንት ቧንቧ ኢንፌክሽን ሊሆን ይችላል። ሌላኛው ደግሞ የኩላሊት ጠጠር የምንለው ነው። የኩላሊት ጠጠር በሚኖርበት ጊዜ የሽንታችንን ቧንቧ ወይም ደግሞ ቱቦ የምንለውን እየፋቀው ስለሚሄድ ጉዳት ያደርስበትና ደም የቀላቀለ ሽንት ሊፈጠር ይችላል። ታዲያም እነዚህ የኩላሊት ጠጠር ምልክቶች ውስጥ አንደኛው ወደ ጀርባ እዚህ አካባቢና እንዲህ ፍላንክ የምንለው ሆዳችን አካባቢ ላይ የሚሰማ ህመም፣ ማቅለሽለሽ፣ ማስታወክ እንዲሁም ደግሞ ወደ ብልት አካባቢ የሚወርድ ህመም ካሉ የኩላሊት ጠጠር ሊሆን ይችላል። ሌላው ደግሞ በወንዶች ላይ ፕሮስቴት የምንለው እጢ የሚተልቅ ከሆነ ዩሪናሪ ትራክት ወይም ደግሞ የሽንት ቱቦ የምንለውን ሊጫነው ስለሚችል ብግነት ወይም ደግሞ ኢንፍላሜሽን የምንለውን ፈጥሮ ደም የቀላቀለ ሽንት ሊታይ ይችላል። የፕሮስቴት እጢ እብጠት ምልክቶችም ደግሞ በጣም ቀስ ያለ ስትሪም ወይም ደግሞ ፍሰቱ የቀነሰ ሽንት ካለ፣ ቶሎ ቶሎ የሚመጣ በተለይም ደግሞ በሌሊት የሚመጣ ሽንት ካለ፣ እንዲሁም ደግሞ ወንዶች ለመሽናት በምትሞክሩበት ጊዜ የሚያስመጣችሁ ከሆነ ወይም ደግሞ የሚንጠባጠብ ያለቀ የማይመስላችሁ ሽንት ካለ ይህ የፕሮስቴት እብጠት ሊሆን ይችላል። ሌላው ደግሞ ኢንጁሪ ወይም ደግሞ ትራውማ የምንለው በኩላሊታችን ላይ ሊሆን ይችላል፣ በተለያዩ የሽንት ቱቦ አካባቢዎች ላይ የሚደርስ አደጋ ካለ በመውደቅ ሊሆን ይችላል፣ በመመታት ሊሆን ይችላል። በተለያዩ ሁኔታዎች አደጋ ከደረሰ ደም የቀላቀለ ሽንት ልናይ እንችላለን። ሌላው ደግሞ መድኃኒቶች ናቸው። እነዚህ መድኃኒቶች ደም የሚያቀጥኑ እንደ አስፕሪን፣ ዋርፋሪን የምንላቸው መድኃኒቶች ሊሆኑ ይችላሉ። አንዳንድ አንቲባዮቲክሶች፣ ኬሞቴራፒዎች የምንላቸው ሽንታችን ውስጥ ደም እንዲቀላቅል ሊያደርጉ ይችላሉ። ሌላው ደግሞ ዩሪናሪ ሲስተም የምንለው ላይ እንደ ብላደር ወይም ደግሞ ፊኛ ላይ ሊሆን ይችላል፣ ኩላሊት ላይ ሊሆን ይችላል፣ ቅድም ያልኳችሁ ፕሮስቴት ላይ ሊሆን ይችላል። ካንሰሮች ካሉ እነዚህ ካንሰሮች መድማት ሊያመጡ ይችላሉ። ብዙ ጊዜ ከምልክቶች ውስጥ ፔንለስ ወይም ደግሞ ህመም የሌለው ደም ሊታይ ይችላል። እንዲሁም ደግሞ የማይቆም ተከታታይ በሽንት ውስጥ የምታዩት ደም ካለ ካንሰር ሊሆን ስለሚችል በፍጥነት መታየት ይኖርባቸዋል። ስለዚህ ደም የቀላቀለ ሽንት ከላይ ከነገርኳችሁ ምክንያቶች ውስጥ አንዱ ሊሆን ስለሚችል በፍጥነት ወደ ሕክምና ቀርባችሁ ምክንያቱን መለየት ይኖርባችኋል። ይህ መልእክት ጠቅማችኋል ብዬ አስባለሁኝ። አካውንቴን ፎሎ አድርጉልኝ። አመሰግናለሁ።